ሰላም ጤና ይስጥልን እንደምን አላችሁ የተከበራችሁ ተመልካቾቼ በያላችሁበት ሰላምታ ይድረሳችሁ። እኔ ጋር ሁሉ ሰላም ነው። እትመን ጅብሰም ፋብሪካ የሚያመርታቸውን ዋና ዋና ምርቶችን በዝርዝር ይዤላችሁ ቀርብ ያለው እስከ ፕሮግራሜ ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት እየጠየኩኝ ይህ ቪዲዮ ለሁሉም እንዲደርስ እንግዲህ ኮፒ ሊንክ እና ሼር እንዲሁም ደግሞ ሰብስክራይብ በማድረግ ለሌሎችም እንዲደርስ አድርጉ። እንግዲህ የእትመን ጅብሰም ፋብሪካ ደጀን ከተማ ላይ የሚገኝ ሲሆን ጅብሰም እና የጅብሰም ውጤቶችን በማምረት ለገበያ እያቀረበ ያለ ትልቅ ፋብሪካ ነው ማለት ነው። እንግዲህ ፋብሪካ ለረጅም ጊዜ አገልግሎት እየሰጠ የቆየና በቀጣይም የሚቀጥል እንዲሁም ደግሞ በደንበኞቹ ዘንድ ተወዳጅነትን ያገኘ ፋብሪካ ነው ማለት ነው። የእትመን ጅብሰም ፋብሪካ ከሚያመርታቸው ምርቶቹ ዋና ዋናዎቹ በዋናነት ፓውደር ምርቶችን ሲያመርት እንግዲህ ሁለት አይነት ምርቶች አሉት ማለት ነው። የጻዳና የላሊበላ የሚባሉ እነዚህ ለግድግዳም የጻዳና የላሊበላ ይባላል። በቻክም ደግሞ ለማነው ለኮርኔስም ደግሞ ጅብሰም ፓውደር ይባላል። እንግዲህ ጅብሰም ፓውደር ለግድግዳና ለኮርኔስ አገልግሎት የሚውሉ የፓውደር ምርቶችን በጥራት እያመረተ ለደንበኞች ያደርሳል ማለት ነው። እንግዲህ እነዚህ ምርቶቹ እንግዲህ ያው በምንጠቀምበት ጊዜ የተሻለ ጥቅምና አገልግሎት የሚሰጡ ምርቶች ናቸው ማለት ነው። እንግዲህ እነዚህን በምርቶችን ወይም የፓውደር ምርቶች በምንጠቀምበት ጊዜ ለምሳሌ የግድግዳውን ወይም የቻክ ምርት የሚባለው ማለት ግድግዳ ላይ የመሳብ ወይም የመለጠጥ ባህሪ የሚያሳይ ከተቀባ በኋላ ደግሞ በጣም ነጭ በመሆን ለቤቱ የተሻለ ውበትንና ለባለሙያም ደግሞ እጁን የሚያስመሰግን ምርታችን ወይም ሌላኛው የፓውደር ምርታችን ሲሆን ይህም ደግሞ እንግዲህ በተሻለ የመድረቂያ ጊዜ በምንፈልገው ጊዜ በመድረቅ ለአሰራር ነው ጥሩ የመለጠጥ ባህሪ ያለው የተሻለ ቦንድና ስትሪንግዝ የሚሰጥ የተሻለ ሙሌት ያለው ብዙ ካሬዎችን እንዲሰራ ያደርግልናል ማለት ነው። ሌላው እንግዲህ ምንድነው የጂፕሰም ቦርድ የሚባል አለ። እንግዲህ ጂፕሰም ቦርድ ማለት ብዙ በደንበኞች ዘንድ ያልተለመደ ፋብሪካ ከሚያመርታቸው ዘመናዊ ምርቶች ውስጥ አንዱ ጂፕሰም ቦርድ ነው። እንግዲህ ጂፕሰም ቦርድ ለትልልቅ ህንፃዎች ክብደትን የሚቀንስ ከመሆኑም በላይ በቀላሉ ግድግዳ ለመከፋፈል የሚያስችል የድምጽ የማያስተላልፍ ለእሳት አደጋ የማያጋልጥ ውበትን የሚላበስ ለአሰራር ምቹና ቀላል ከመሆኑ በተጨማሪ ለኮርኒስ ስራን በማገልገል ደንበኞቻችን እየተጠቀሙበት ይገኛል ማለት ነው። እንግዲህ ይህ ምርት የእትመን ጅብሰም ፋብሪካ በጥራት እያመረተ ለገበያ ከሚያቀርባቸው ምርቶቹና ዋነኛ ምርቶች ውስጥ አንዱ በመሆን ደንበኞቻችን እየላክነውና እየተጠቀሙበት ይገኛሉ ማለት ነው። እንግዲህ ሌላው ደግሞ ሲሊንግ ቦርድ የሚባል አለ። እንግዲህ ሲሊንግ ቦርድ ያለቀላቸው ለኮርኔስ ስራ የሚያገለግሉ የተለያየ ውበትና ዲዛይን የሚሰጡ ምርቶችን በማምረት በሙከራ ሂደት ላይ እንገኛለን። በቀጣይ ደግሞ ለገበያ የምናቀርበው በመሆኑ ለአሁኑ ግን የሙከራ ሂደት ላይ ስለሆነ የተሻለ አንዳንድ መስተካከል ያለባቸው ነገሮች መስተካከል ስላለባቸው በቀጣይ ለገበያ የሚቀርብ ይሆናል ማለት ነው። ሌላዎቹ ምርቶቹ ግን በጥራት በደንበኞች ዘንድ የተሻለ ተፈላጊነትን አግኝተው እየተጠቀመበት ይገኛል ማለት ነው። ስለዚህ የዚህ ምርት ተጠቃሚ መሆን የሚፈልግ የትኛውም አካል የድርጅታችን ደንበኛ መሆን ይችላል ማለት ነው። በተለይ በማከፋፈል ዙሪያ በኮንስትራክሽን በሪል ስቴት እና መሰል የግንባታ ዘርፎች ላይ የተሰማሩ የትኛውም አካሎች የዚህ ትልቅ ካምፓኒ ደንበኛ በመሆን መጠቀም የሚችሉ መሆኑን ለመግለጽ እንፈልጋለን። እንግዲህ ይህ ቪዲዮ ለሁሉም እንዲደርስ ሰብስክራይብ፣ ሼር በማድረግ ለሁሉም እንዲደርስ አድርጉልኝ።